بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وأصلي وسلم على من بعث رحمة للعالمين نبينا محمد وعلى آله وصحبه أجمعين إخوة الإيمان في كل مكان سلام الله عليكم ورحمة الله وبركاته ودنا يتكبراتشو وندما هتوچي بعالم زوريا የምትገኙ በሙሉ የአላህ ሰላም እዝነቱ በረካው ረህመቱ ይወረድባችሁ እያልኩኝ ዛሬ ኢንሻአላህ በ26ኛው ክፍል 26 ትምህርታችን ብቅ ብያለሁ። አላህ Subhanahu Wa Ta'ala እኔንም ሆንኩ እናንተንም ሰምቶ ስራ ላይ ከሚያውሉ ሰዎች አላህ ያድርገን። ኢኽወተል ኢማን በያላችሁበት ዛሬ 6ኛው ሸዋልን እንግዲህ እንደ ጾማችሁ ተስፋ አድርጋለሁ። አላህ ይቀበላችሁ። አላህ Subhanahu Wa Ta'ala ለሚመጣውም አላህ ያድርሰን። ለመጪው ዓመት አላህ ያድርሰን እያልኩኝ ኢንሻአላህ ዛሬ አንዳንድ ነገር እንተዋወሳለን። ስለዚህ ያው እንግዲህ الله بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم الله سبحانه وتعالى እንግዲህ ወንድሞቼ እህቶቼ ምንድነው لماذا خلقنا الله እዚህ ዱንያ ላይ የተፈጠርነ ዓላማው ግቡ ምን እንደሆነ የተወሰነ ያህል ተዋውሰናል። ኢንሻአላህ ዛሬ ደግሞ ምን ተዋወሰው ስለ ኢህሳን ይባላል። ኢህሳን ማለት ምን ማለት ነው? አንድ ሰው ለምሳሌ የሆነ ካምፓኒ ውስጥ እንሰራለን፣ የሆነ አንድ ንግድ ተቋም ውስጥ እንሰራለን። ማንኛውንም ስራ ስንሰራ በቤትም ይሁን በውጭም ይሁን በየቦታ የምንሰራው ስራ ያ አሰሪው ሰውዬ የሚያሰራን ሰውዬ በጥራት ያልሰራን እንደሆን ከሱ ወይ እርምጃ ይወስድብናል፣ ወይ ደግሞ ያንን ነገር ከስራው ያባረናል፣ ወይ የተለያየ ነገር ያደርገናል። ወሊላሂ المثل الأعلى አላህ Subhanahu Wa Ta'ala ለሱ ተገቢውን ጥራት ያለው ስራ ያልሰራን እንደሆን አላህ Subhanahu Wa Ta'ala ከረህመቱ ነው የሚያርቀን ማለት ነው። ከሱ ረህመት ከሱ እዝነት መራቅ እንፈልጋለን ወንድሞቼ? አንፈልግም ወንድሞቼ እህቶቼ። አላህ Subhanahu Wa Ta'ala ለሱ ጥራት መልካምን ስራ ሁሉ ምን ሰራ ሰዎች አላህ ያድርገን። የምንይዘውን ነገር የምናደርገውን ነገር እሱ ያየኝ ነው፣ እኔ ያየሁት ነው ፈጣሪዬን፣ እኔ ያየሁት ነው አላህን፣ እኔ ባላየው እንኳን እሱ ያየኝ ነው ብለን ማምለክ አለብን። ስናመልክ አምልኮት ውስጥ ከፈጣሪ ከአላህ ውጭ የሚሰጠኝ የሚነሳ የሚያደርግልኝ አድራጊ ፈጣሪ ሁሉን ነገር አድራጊ እሱ ነው ብለን ካላመን ያ ነገር እንግዲህ ችግር አለበት ማለት ነው በእምነታችን ውስጥ። ስለዚህ ማድረግ ያለብን ወንድሞቼ እህቶቼ ኢህሳን የሚባለው أن تعبد الله كأنك تراه فإن لم تكن تراه فإنه يراك አንተ አላህን ስታመልክ እንደምትመለከተው አድርገህ ነው ማምለክ ያለብህ። አንተ ባታየው እንኳን እሱ ያየኝ ነው፣ ስጾም ያየኝ ነው፣ ስሰግድ ያየኝ ነው፣ መልካም ለሰው ልጅ መልካም ስውል ያየኝ ነው፣ ሰደቃ ስሰጥ ያየኝ ነው፣ ሐጅ ሲሄድ ያየኝ ነው፣ ቁርአን ስቀራ ያየኝ ነው፣ ዱዓ ሳደርግ ያየኝ ነው። ሁለመናችንን ይመለከታል። አላህ ያየን ነው እኔም ያየሁት ነው ብለን ነው መጀመሪያ በልባችን ውስጥ ማስቀመጥ ያለብን። እኛ ባናየው አላህ ያየናል በመናደርገው ድርጊት ውስጥ። እንግዲህ ኢህሳን ዒባዳ ዘርፎቹ ብዙ ናቸው። ዒባዳ ለምሳሌ ካየን ብዙ ነገራቶች አሉት ማለት ነው። ዒባዳ ሲባል ዒባዳ ማለት በምን ማለት እንደሆነ የተወሰነ ያህል ተዋውሰናል። ኩሉ ማ يحبه الله ويرضاه አላህ የሚወዳቸው ነገርና አላህ ነገራቶችን ሁሉ ከኛ የሚቀበላቸውና ያ ነገር ላይ ደግሞ የሚመነዳን ማለት ነው። አላህ Subhanahu Wa Ta'ala ከወደደን መልካምን ነገር ሁሉ ይሰጠናል ይቀበለናል ማለት ነው። ስለዚህ من الأقوال በንግግር የሚደረግ አለ ብለናል። والأفعال በስራም የምንተገብራቸው ዒባዳዎች አሉ ማለት ነው። ለምሳሌ እንግዲህ ከዒባዳ ኢህሳን ስናደርግ ለአላህ ጥራት ያለው ስራን መስራት ማለት ምንድነው ወንድሞቼ? አንደኛ ጥራት ስራ የምንሰራው እንደምንድነው ካየን ለምሳሌ ዱዓ ራሱ ጥራት ይፈልጋል። አላህን እየለመን ሌላ ሰው ልለምን አይገባም። የምናደርገው ሰውየውን አግራልኝ፣ ይሄን ነገር አግራልኝ፣ ያ ረቢ አግራልኝ ብለን ነው አላህን መለመን ያለብን እንጂ ሰውዬ አንተነ ማድረግ ያለብህ ብለን በአምልኮት ደረጃ የሰው ልጅ በአምልኮት ደረጃ ማምለክ አይሆንም። ሰው መልካም መዋል፣ መከባበር፣ መዋደድ፣ መልካም መደራረግ ይህ በልመና ደረጃም የሰው በአምልኮት ሳይሆን በስጦታ ደረጃ ብንደራረግ አንድ ነገር ነው። ግን በአምልኮት ደረጃ ከፈጣሪ ውጭ ከአላህ ውጭ ያለውን ነገር ማምለክ ያ በጣም ሽርክ ይባላል። ሽርክ ማለት ደግሞ አላህ ከሚጠላቸው ማንኛውንም ድርጊት ውስጥ ሽርክ ያሻረከ በአላህ የሚያሻርክ ሰውን አላህ አይወድም ማለት ነው። የፈለገ ኢነላህ የግፊሩ ዙኑባ ጀሚዓ አለ፣ ሁሉንም ወንጀል አላህ ይምራቸዋል አለ።
ማዱነ አላህ ከሽርክ ውጭ ያለውን ነገር ሽርክ የሚባለውን ነገር አይወድም ሰውየው አንድ እንትን ውስጥ ሲያሰራ እያሰራን የሱን ድርጅት ተተን ለሌላ ምናገለግል እንደሆን ከሱ ውጭ አሻጥር ሰርተን ሌላ ነገር ምንሰራ ከሆነ ሰውየው ባለ ድርጅቱ አይወድም ማለት ነው ስለዚህ ከስራው ያባረናል አላህ Subhanahu Wa Ta'ala ወሊላሂ المثل الأعلى እኛ ምናደርገውን ድርጊት ከፈጠረን የሚያበላን የሚሰጠን የሚነሳን የሚያደርግልን የሚንከባከበን ስንሄድ ስንቀመጥ ስንናገር ስናይ ይቺ የአይናችን እቺኛዋን አይናችን የምናያትን አንዷን ለአንዷ ቀን ያህል አንዷን የምናያባትን ቀን ለአላህ ውለታ ብንከፍል ክፈሉ ቢባል ከየት መተን ከፍላነን ወንድሞቼ ምን ሰማበትን ጆሮ ምን እናገርበትን ምን በላበትን ምን ረማመድበትን ይህ ሁሉ እሱ ያደረገልን ውለታ ነው ለሱ ከሱ ከኛ የሚጠብቀው ምስጋና አምልኮት ሲባል ስናመሰግነው ነው በማንኛውም ነገር ላይ ለናመሰግነው ይገባል ኢህሳን ይባላል ኢህሳን ሩክን አለው መሰረት አለው መሰረቱ አንድ ብቻ ነው هو أن تعبد الله كأنك تراه فإن لم تكن تراه فإنه يراك ኢህሳን የሚባለው መሰረቱ ምንድነው አላህን እንደምታየው አድርገህ ልትገዛው አንተ ማታየው ከሆነ ግን እሱ ያየኝ ነው ብለህ መገዛት አለብህ አላህ Subhanahu Wa Ta'ala ምንድነው ኢህሳን የሚባለው እንግዲህ الذي يراك يا محمد صلى الله عليه وسلم لنبياتنا الله الذي يراك يا የሚመለከትህ የሆነ ጌታ ነው حين تقوم በሶላት ላይ በምትቆምበት ጊዜ እሱ ያያሃል وتقلبك في الساجدين سجود ውስጥም እንዲህ አጎንብሰህ ሳለ መሬት ላይ ስጁድ ላይ ያለ እሱ ልብህ ውስጥ የሚመላለሰው ነገር የሚመለከት የሆነ ጌታ ነው እና ኢህሳን በጣም ወሳኝ ነው ኢንሻአላህ ላበዛባችሁም በሌላ ፕሮግራም መለሳለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ